ለኛ ትልቅ ነገር ነው። አላወቃችሁትም እናንተ ያላወቃችሁት እናንተ እንደኔ ያለው ሊቀናም አይችልም። ገባችሁ? እናንተ ተለወጣችሁ ማለት ሀገር ተለወጠ ማለት ነው። የእናንተ ልጆች ነገ ተለወጡ ማለት ነው። ፋሚሊያችሁ ተለወጠ ማለት ነው። እኔ አሁን ለልጅ ያስባለሁ እንዴ? ለሳምሪ አላስብም። ለምን? እርግጥን ያልኩት እርግጥ እንኳንስ ለኔ ልጅ አይደለም ለኔ ልጅ አይደለም ለልጅ ልጆቼ አላስብም። ምክንያቱም እናትየው ሴፍ ናት። በዩቱብም ታምጣው ተምራም ታምጣው ዘርፋም ታምጣው ሴፍ ነን። እኛ የለፋን የተንከራተት ነው እኮ ልጆቻችን ቦታ ላይ እንዲሆኑ አይደለም። ሁለተኛ ነገር ሰብስክራይብ አድርጉላት። በሰብስክራይብ ይከፍላል፣ በላይክ ይከፍላል። ቦሌ እርዷት በደንብ። ምክንያቱም ፕላትፎርሙ ታውቁታላችሁ። ማናጀር አዘጋጂ። ኦኬ ማናጀርሽን አዘጋጂ። ምን አይነት ቶፒክ ላይ አሉ? ጥሩ ማናጀሮች አሉ። ታምፕ የሚባል አለ፣ ፎቶ የሚሰራበት። ቀድመሽ ከመግባትሽ በፊት ዛሬ የምትለጠልጩ ጂጂክያ ካለች ጂጂክያ ቤት አየሁ ብለሽ ቴምብል የለም ቴምብል እርዷት። ብንዱ በመድኃኒዓለም እርዷት። ምክንያቱም ቀላል ነገር አይደለም። ቴምብልሽን መጀመሪያ ፎቶሽን ገጭ ታደርጊያለሽ። ልክ ዮኒ ማኛ ላይ ትሹ እንደሆነ ዮኒ ሲቀጠቅጥ መጀመሪያ የሚገባን እሱን ታደርጊያለሽ። ከመግባትሽ በፊት እሱ ይገባል፣ ትገቢያለሽ። ገብተሽ ቀጥቀጥ 5 ሰዓት ዋይበት ጠቅሊው ቢበት። አሁን ነው መቢያው ጊዜ ያለች ነው ዩቱብ ላይ። ከዛ ታርፊያለሽ። ሌሎች ደግሞ የነጮች ዩቱብ አለ፣ እሱን ትከታተያለሽ። ምን እንደሚሰሩ፣ ምን እንደሚያደርጉ፣ ምን አይነት ቶፒክ እንዳለ፣ ምን አይነት ነገር መሰማት እንደሚችል ከእውቀት ጋር ራስሽ ኤዲት እያደረግሽ ሪኮርድ እያደረግሽ። በጣም ቀላል ነው። ዛሬ እንደዚህ አይነት ነገር ካለሽ በጣም ቀላል ነው። ሲደብርሽ ደግሞ ላይ መግባት ሲቀርሽ የሆነ ነገር ሪኮርድ አድርገሽ የሆነ ቦታ ሄጃለሁ ብለሽ ለጓደኞች ለግልገሎችሽ ልጥፍ። ቀላል በሪኮርድ አድርገሽ ትለጥፊልታሽ፣ አለቀ። ትቆጣጠራለሽ። የጠገብሽ ለታ ስትፈልጊ በቃ ይገልሽ። ዘርፈሽ ሰርቀሽ አይደለም ሰርተሽ ነው። እንኳን አንቺ የአሜሪካን ሀገር የምትኖሪው እሷም ራሱ ከኢትዮጵያ ሆና ማሮቼ ሆዶቼ የሀገሬ ልጆች እያለች ይህንን ጭሷን እያጨሰች የደደብ ጭሷን እያጨሰች ማለት ነው። ሳታስቅ እያማች ለዚያው ቤት እያፈረሰች ቤቶችን እያቃጠለች ልጆችን ካለናት ካላባት እያስቀረች እንኳን እሷ እንኳን ኖርኩ ትላለች። ኦኬ አንቺ እየተጣላሹ የምትናገር የምትተቹን ጓደኛ ካለሽ ትችት እያደረግሽ ያ ብርሽን ሰብስቢ። የብር ግም የለውም። እንዲያውም አሁን ቶሎ ነቅተሻል፣ ሂጅበት። የጠመደችሽ በዛ ነው። እግዚአብሔር ምስክሬ ነው። አይ እኔ ሌላው ነገር ነው። ግን እሷ የጠመደቻት ሊያ የጠመደቻት ቤታዩ ያወጣች ጊዜ ነው። ላስት መንዝ ይሄ እንትኑ አልተዘጋም የአሜሪካኑ ያ የዛኔ ነው። ሊያ ለወጣለች። ሳራዬ ቴንክ ዩ ለወጣለች። ምክንያቱም ወደ ዩቱብ ልትሄድ ነው። ደግሞ ችግሩ የሁለቱም ተከታታዮች የራሳቸው ሀገር ልጆች ስለሆኑ እዚህም ሊቀንስ ነው። ግን ላወቀበት እኔ አሁን ድሮ እኔና ዮኒ ሳንነጋገር እውነቴን ነው የምነግራችሁ፣ እውነቱን ሳንነጋገር ልክ እሱ ሲገባ ቁጭ ብዬ ነው ማዳመጥ እሱ። ምክንያቱም እኔም ደርቤ የምገባ ከሆነ ግማሽ ነው የሚታየው። ከዛ ልክ እሱ ሲለጠልጠኝ ቁጭ ብዬ አዳመጥና ከ1 ሰዓት በኋላ እኔ እገባለሁ። ለምን? ለእኔም እሱ ቢዝነሴ ነው፣ እሱም ለእኔ ቢዝነሱ ነኝ። ማዘጋጋት ይሄ እንትን ማለት እኔም ለጠልጠዋለሁ። 40,000-50,000 ተከታይን ይዤ እወጣለሁ። እሱም ይለጠልጠኛል። 80,000-90,000 ተከታይ ይዞ ይሄዳል። ብራችን እናረጋለን። ማን ተጎዳ? ሌሎቹ። እነዚህ እኛ እኮ ዩቱብ ላይ ፖለቲካዎችን ማለቀም ዩቱብ ላይ ፕሌይ ዘ ጌም ያ ቴንክ ዩ ሮዛይ ሂጅበት። ሰው ብትሆን እሷ አይንትልሽ ከሰዓት በኋላ መግባት ትችላለች። እሷ አንቺ ጠዋት መግባት ትችላለሽ። እንዲያውም ተጠቃቅሳችሁ ያ አንቺ የነ ቶፒክ አውሪ አንቺ በዚህ ላይ አርግኔ እንደዚህ በግሩፕ ነው አይንትልሽ ሌላ ሀገር የሚሰራው። አለመታደል ሆኖ ያ በመቀናናት ነው ገደል የገባ ነው። በመቀናናት እንጂ ብዙ ታለንት ያላቸው ልጆች መውጣት ይችላሉ እዛ ላይ። ያ ቲክቶክ ላይ ብር የማይሰጥ ሰው ወይንም ደግሞ ቲክቶክ ላይ በጊፍት ውጪ ሌላ ነገር የለውም።
ዩቱብ ላይ ግን ልክ እዚህ ላይ የሚያዩትን ዩቱብ ከፍተው ቢያዩ በማየት ብቻ ከኪሳቸው 5 ሳንቲም ሳያወጣ ጉግል ይከፍለዋል። ከኪሳቸው አትገቡ። ምናልባት አንድ ላይክ ብታደርጉ አንድ ላይክ እና ሂጅበት መልስ አትስጭ። እንዲያውም ጎበዝ የሚያደርግሽ ቤታዮ ሌላ ሰው ሆና ተለውጣ ዩቱባን ሰርታ ማሳየት ብቻ ነው። ይሄ ነው መልስ ማለት ይሄ ነው። ሰርቶ በማሳየት ሆኖ በማሳየት ነው። ለእሷ ሁሉ ነገር እውነትሽ ነው፣ ብርቅ ነው። በጎመን ቅጠልና በምን በልቶ ያደገ ልጅ ሁሉ ብርቅ ይሆነዋል። ትክክል ነሽ የተናገርሽ ባለጌ። እኔ ብዙም አትመቸኝም ሲጀመርም እኔም ባህሪዋን ስለማቅም ማለት ነው። እኔ ያውቃታለሁ። እንቁርቴና ሊያሾ አትምርሽም ለዩቱብ ይሁን እንጂ በዩቱቧ ቶፒክ አሁን ምን እንደምታረግ ታውቃላችሁ? እሷ ምን ልታረግ እንደምትችል ከዚህ በኋላ ምን እንደምታረግ ታውቃላችሁ? ትታረቅሻለች። በጣም ከከበርሻ ትታረቅሻለች፣ ካልሆነ ትቀጠቅጥሻለች። እኔ እኮ ባለጌ ሁሉ ባለጌ አላሳደቀኝ እያለች ትቀጠቅጥሻለች። ቤታና ኪዱን አስታርቂያቸው። እኔ ደስ ይለኛል ቢታረቁ ሁለቱም። እኔ እንጃ ቤታየውን አላውቅም። ኪዱ ግን ክብር አላት ለቤታ፣ ትወዳታለች። ግን አይደል ነው ኖ እኔ ምንም አያስፈልገኝ። እሱን እዛው እናንተ። እኔ ለእውነት ነው የምኖረው። እኔ ስለማቅ እኔ በፖለቲካዊ በሆነ ነገር በራሳችን ጉዳይ ምናምን ነገር ቢሆን ችግር የለብኝም። ኦኬ ምን አገባኝ ቀጥቅጧ ስላለ። ግን በቅናት የሚመጣ ሰው በህይወት የምጠላው ነገር፣ በተለይ ነጭ ለከፈተው አፕ። እኔ አሁን የዲቦራን እንቁርቴን የምናገራት እኮ ምክንያት ስላለኝ ነው። ምን አገባሽ? እናትሽ አይደለም የሰጣት ለዲቦራ ገንዘቡን፣ አባትሽ አይደለም። ኦኬ ለምን ሰጣት? ሌላ ነገር ነው። ስም ማጥፋት ሌላ ነገር ነው። ይሄ ጥሩ አይደለም። አብደላ ሊያገባና አስሮጣ ገባ ጥሩ አይደለም። ይሄ እኔ አንዳንድ ግርም ነው የሚለኝ። የኔ ልጅ አይደለም ከኔ ኪስ ይወጣ አይደለም ከኔ ልጆች ይወጣ ከኔ አባት ይወጣ እኔን የሚጎዳ ነገር አይደለም። ምን አገባኝ? ለምን አይደለም ገንዘብ ለምን ነፍሱን አይሰጥም? ምክንያት አለ። እሱ ደስ ስላለው ነው የሰጣት። በቃ ደስ ስላለው ሰው ጊፍት ይሰጣል። ደስ ስላለው ደግሞ አይሰጥም። ግን አንዳንድ ሰዎች አሉ ከመጠን ከአይምሯችሁ በላይ ዋይ እዚህ ጋር እኮ ስማርት ሆነሽ መገኘት እኮ ነው። ቤታዩ ትበልጣች። አሁን ወደ ዩቱብ ልትመጣ እኛ ሁሉ ጊዜ እንደዚህ ነው የማስበው። ምን በሰራ ያዋጣኛል? ምን በሰራ ተመልካች አገኛለሁ? እኔ አሁን ልስራ ስል ዩቱብ ምን በሰራ አማክራለሁ። ዩቱብ ላይ ሄጄ አያለሁ። ምን በሰራ ተመልካች አገኛለሁ? በምን ቶፒክ ላይ ባወራ አወራሪ እንዴት ቢሆን ነው ብዬ ነው የምለው እንጂ ሰርጀሪ ተሰርቷል አሉ። እኔ መጀመሪያ ጊዜ አውቄያለሁ። እግዚአብሔር ምስክሬን ነው አውቄያለሁ። በቃ እንዲያልኩ ይሆን ማለት አውቄያለሁ። ግን እኔ መልሼ ደግሞ ራሴን እንዲላለሁ ዝም ብለሽ ያለውን ነገር እስከተሻ አትዳክሪ። ስንት የሚያሳስብሽ ነገር አለ እንጂ አውቄያለሁ። እንደዚህ እንደምትመጣ ሊያሾ እንደምትመጣ በደንብ አውቄያለሁ። በደንብ አውቄያለሁ። የሰው ልጅ እኔ ካምፓኒ ውስጥ አንድ ካምፓኒ ውስጥ እንኳን አልተቀጠራችሁ አንድ አለቃ አይደለም የሚከፍላችሁ ወይ የሚሰጣችሁ ሹመት የለም። ሰው እንዴት በዚህ እድሜው ለነገሮች ቆረቆና ቻርጀታለች። እቺ ቆሮጊት እኮ ናት። ሊያሾ እኮ 16 ዓመት እኮ ቱርክ፣ የመን፣ ቱርክ ኡማን የት ነው ደግሞ የኖረችው ማለት ነው። በእድሜ እኮ ቋቅቀቅ ያለች እኮ ነው። እናንተ እሷን እኮ የምታያት እንዴት እንደሆነ ታውቃላችሁ? እሷን የምታያት በቃ ትላንትና መታ ምናምን በቃ ለልጇ ሳስታ ምናምን አይደለም። በመጨረሻ ሰዓት ነው በቃ ያላት እጣ በሙሉ አልቆ እኮ ነው ይች ልጅን የወለደችው። ገባችሁ?
እቺ ልጅን ስለወለደቻት ደግማ መውለድ ስለማትችል ሳስታ ነው የምትኖረው። በቃ እግዚአብሔር በመጨረሻው ሰዓት ልጅም ሰጠኝ፣ በመጨረሻው ሰዓትም ሀብት ሰጠኝ ነው የምትለው። ትክክል ነው። በቃ የመጨረሻው ላይ ተንገላታ ነው ይህንን ሁላ ያገኘችው። በመጨረሻ ማን ያሳደጋት? የአረብ ሀገር ስራ አይደለም የሸረሞጠችው፣ ቱርክ ላይ የሸጠችው እኮ አይደለም። ቱርክ እኔ አንዳንዴ የሆነ ነገር ሰርታ ያመጣች ይመስል ጉሯ እኮ በቃ የሆነ በቃ ተምራ ዩኒቨርሲቲ ገብታ ለፍታ ነግዳ ምናምን ናይ ዩቱብን ያነሳት። ልክ እኛ ዩቱብ ስናቆም 2028 ላይ በቃ ጣጣው ምናምን ሲበዛ ምናምን ነገር ሲበዛ ተነስታ ሄደች፣ ቱርክ ሄደች። ዩቱብ እዛው ይከፍላታል። እቃ እየላከች ኢትዮጵያ ገብታ ከኦማን ነው ምናምን ተሰዳ ገብታ አፈር ከድሜ ይበልታ የሆነ ምንድን ነው ወደ መገናኛ ነው ምናምን አካባቢ ትዝ ይላችኋል። ያ መገናኛ አካባቢ የሆነች ሱቅ የምትመስል ነገር ምናምን በቃ እኔ ኢትዮጵያ ሰለቸኝ መረረኝ ብላ ቱርክ ስትገባ ይችን ነው የምታክለው። አይታችኋት እንደሆነ እንዲሁም ዶክተር አብይ የምትሳደብበት ቦታ ላይ ይችን የምታክል በቃ ጠውልጋ ብላ በቃ እዛ ጋ እንዴ ትግራይ ወደምታ ምናምን ያለችበት ይችን ነው የምታክለው። በቃ የሆነ ራብ አንገላቷት ማለት ነው። ልክኛ ከዩቱብ ተባረን ስንወጣ ተቆጣጠረችው። 2016 ነው ዩቱብ የጀመረችው ሀረግ ከምትባል ልጅ ጋር። እንደውም ሀረግ የምትባለው ልጅ እንደውም በጣም ትሄድ ነበረ። እናቴን ወዷለሁ ካልዳርሽኝ የምትለው ትዝ ይላችሁ እንደሆነ። እቺ ግን ወዲህ ብትለው አልሆናል፣ ወዲህ ብትለው ከዛ የት ትሄዳለች? እንደምንም ተጋገጣ ቱርክ ትገባለች። ሀረግን ታውቃታላችሁ? እንደውም በጣም ትልቅ ተመልካች የነበራት ምን አይነት ቡዳ እንደበላት አላውቅም። ቀልጣ የቀረች ልጅ። ኦኬ ከዛ በኋላ የት ትሄዳለች ይች ልጅ? ቱርክ። ወይዘሮ በቃ አያልፍልኝም እኔ ኢትዮጵያ ውስጥ አላልፋ ላይ ብላ ቱርክ ተነስታ ትሄድና የጓደኛዋን ባል ትቀማለች። የጓደኛዋን ባል ታሪኳ እዚህ ጋር ነው የሚጀምረው። ቱርክ ሀገር መኖሪያ ምናምን ስታጣ የጓደኛዋን ባል ትቀማና ጓደኛዋን ባል ቤት ውስጥ ትኖራለች። ሊያሹ የጓደኛዋ ባል ቀምታት ማለት ነው። የቤት ክራይ ልጅ አለ እንደውም ታውቂዋለሽ ታይዋለሽ ምናምን ብለውኝ ነበረ እስታንቡል የሄድኩ ጊዜ ማለት ነው። ያ የጓደኛዋን ባል ቀምታ የጓደኛዋን ባል ውስጥ ቤት ውስጥ ትኖር ነበር። ይሄ ደግሞ ሌላ ባሏ ደግሞ ኢትዮጵያ ይኖር ነበር። ኦኬ ዩቱብ እየሰራች እዛ በምታገኘው ገንዘብ ይሄ ካናዳ ጥሩ ልጅ አለ ዩቱበሮችን የሚረዳ ስትሰራ ደህና ብር አገኘች። እኛም ወጥተናል። እኔም ዮኒም የዛኔ ብዙዎቻችን ተባረናል ከዩቱብ በሪፖርት ማለት ነው። እሷና አንዳንድ ልጆችን ትይዝና መስራት ትጀምራለች። በምሰራው በዛ ደህና ብር ሳቢ ስላላት እቃ ትልካለች ወደ ኢትዮጵያ፣ ብሩን ትቀበላለች፣ እቃ ትልካለች። እንዲህ እያለች ተነሳች። በቃ ሌላ ምንም የለወጠችው ነገር አሁንም ቢሆን ዩቱብ ቢዘጋ ዩቱብ ላንቋ ቢዘጋ ቤታዮ ብትመጣና ብትሰበስብባት፣ ምክንያቱም ቶፒካቸው አንድ አይነት ነው። የቤታዮና የሊያ አሁን ተሴ አፕ እሱ ነው እንትን ያላት ያስተካከለላት። አሁን የቤታዮ ቶፒክና የሊያ ቶፒክ አንድ ነው። እኔ የፈራችኝም በዛ ነው። እኔ ግን የእሷ ቶፒክ እኔ ከእሷ ቶፒክ ጋር አንድ አይነት አይደለም። ከኔ ጋር መጣላት የማያስፈልጋት ምክንያቱም ቶፒካችሁ አንድ አይነት ሲሆንና ቶፒካችሁ ሲለያይ ሌላ ነገር ነው። እኔ ብዙ ጊዜ የማወራው ምክር ላይ አንዳንድ ነገር ላይ ቁጣው ላይ ምናምን ነው እንጂ አከሌ እንዲሆነው አከሌ እንደሆነ አላው እኔ መጥመድ አልነበረባትም። ኢማጂን ጭንቅላቷ ቢያስብ ኖሮ ማለት ነው። ምክንያቱም ቶፒካችን አንድ የስፖርት ጋዜጠኛ ሆነ የስፖርት ጋዜጠኛ ልትጠምድ ትችላለህ። ዶክተር ሆነ የዶክተር ቶፒክን ልትጣመድ ትችላለህ ዩቲዩብ ላይ። ምክንያቱም ተመሳሳይ እንትን ያላቸው ተመሳሳይ ቶፒክ ነው ያላቸው። አሁን እኛን ግን ጠመደች። እኛም ወደ እሷ ሄድን፣ እሷን መምታት ጀመረን። እኩል ሆነ ገቢያችን። እኔና ልጁ ግን ስንጣላ ወጣ፣ ስንወጣ ተገላገለች። አላነሳችኝም። ከዛ በኋላ ስሜ አላነሳችኝም። አሁን ግን ቤታዮ ምን አይነት ቶፒክ ይዛ ልትመጣ ነው? የሚጣፍጥ ከእሷ የበለጠ እንዲያም ስታወራው አልንል ነው እንግዲህ ዩቱብ ላይ ምን ልትሆን ነው? አለቀ በቃ። ሊያሾ ተቀበረች።
አያችሁ። ስለዚህ ስለምታውቀው ምክንያቱም ቤታዮ ከመጣች ስለ ሀቢባ ልታወራ ነው። ቤታዮ ከመጣች ስለ የቤታዮን ባህሪ ታውቃላችሁ። እኔ ስለነገርኳችሁ ብቻ አይደለ እንደው እኮ እንዳከሌ ሳልተሻል ብላ ከኪዱ ጋርና ከዲቦራ ጋር የምታወራው ነገር ሊመጣ ነው። ይሄ ደግሞ የማን ቶፒክ ነው? የሊያ ቶፒክ ነው። ተመሳሳይ ነው። አበደቻ ሊያ እኔ እንዲያው ቀይ ታረገው ይሆን? አይ ቤታዮ ስለሆነች ያው አማራ ነኝ ስለሚሉ እንደዚህ በሷ እኔ ምን አልኩኝ? እኔ ምናልባት በፖለቲካው ስለጠመደችኝ ይሆናል። እኔ እንደዚህ ቤታዮ ላይ ማታረግም ባክሽ ነው የራስሽ ጉዳይ ዲጂ ምን አገባሽና ነው ምናምን ብዬ ራሴን አወጣው። አልጠበቅኳትም። እንደዚህ ሸር ትሰራባታለች ምናምን። ግን ሰርጀሪ ተሰራይ ስትል አገኘኋት። በቃ ይዛሳት አሁን አልኩ ቤታዮ ትሰማለች ይሄንን ነገር ካልተናገረች አትሰየው። ግን እኔ ስልጠብቅ እውነትም ቤታዮ ተናገረች። አሁን ወጣላት። በጣም ያሳዘነችኝ ደግሞ ልንገራችሁ። ቤታዮ ትላንትና ቤታዮ በጣም ትልቅ ሰው ሆና ነው ያናገረቻት። ሪኮርዱን አዳምጡ። እራሷ ናት መጥተሽ ገብተሽ ግልጽ አድርጊ ያለቻት አይደለ? ቤታዮ በጣም ራጋ ብላን ያናገረቻት። እግዚአብሔር ምስክሬ ነው። ሁላችሁም ፍረዱ። ሊያ ቤት ገብታ ቤታዮ ስታወራ የነበረው የተለየች ቤታዮ ሆና ነው። ታውቂያለሽ አይደለ ሊያ? እኔ እኮ ሌላ ሰው ቢለኝ እንኳን ችግር የለውም፣ ግን አንቺና እኔ እያለች ያችኛዋ ግን ልታስበላ ትፈልጋለች። እና እንዲያውም ቤታዮ እሳት ሆና እንድትናገር ያው የለፈረደባት ለፍላፊ እንድትባል እሳቱን ከተሰጥቶት ለኩሳ እቺ ግን በገባችበት አርጋ እሺ ካላልሽ እሺ ምናምን እያለች ከዛስ አይ እኔ እራት ልበላ ነው ከኤልሻዳይ ጋር ብቻዋን እኮ አትሞትም። ምንም ማለት ከቤታዮ ጋር ችግር ቢኖርም ኤልሻዳይንም ይዛት ልትሞት ነው። አብራ ልታሰደባት። ዛሬ ምን አለች? መናገር ስለፈለገች ነው። እኔ እኮ እንደ ሌሎቹ እንደ ነኪዱና እንደ ዲቦራ አይደለሁኝ። አንቺ የፈለግሽውን ነገር አንቺ የተጣላሽውን በሙሉ ተጣይ ማለትማ አትቺ አላረግም። አያችሁ፣ ይህ እንግዲህ ዶሮ የተወራውን እንግዲህ ዛሬ እሷ እንደ አዲስ ማርገ ማውራቷ ነው። ቤታዮ እንዲህ ትላለች። ታዲያ ለምን የዛሬ ወር አላልሻት? ለምን ከዛ በፊት አላልሻት? አሁን ለምን ልትመጣ ነው? ልትቀሚ ነዋ። ግን ምን ችግር አለው? አንቺም ቀደም ብለሽ ብልጠት ቢኖርሽ ነው ማቾርድ ብትሆኚ ይህንን ቶፒክ ቤታዮ ሳትሰማ እኔ ቀድሜ ላውጣው። አትቺማ በቃ የሚታየሽ አንቺ ምንድን ነው? ወይኔ በቃ አርስቴ በሙሉ ተበላብኝ፣ ርስቴ በሙሉ ተወረሰብኝ። ዩቱብ ላይ ልትመጣ ነው ቤታዮ። ስለዚህ ቤታዮ ሰርጀሪ አደረገች፣ ቤታዮ እንደዚህ ያደረገች። ከዛ ዘለሽ የት ሄድሽ? ይሄ ምስኪን አለ የሆኑ ልጆቹ ሲነኩበት የማይወድ በስስ ጎኑ ኤልሻዳይና ዮኒ እያወሩ ራስሽ ልከሽ ገባሽ ራስሽ። ምክንያቱም ያስፈልግሻል። ዮኒ ታርቀሽ መቀጥቀጥ አለብሽ። ማንን? ኤልሻዳይ ማንን? ቤታዮ። እኔ ደግሞ ጠጅ እየቀመቀምኩኝ በእኔ እኮ የለውም እኮ ጠጅ እየቀመቀምኩኝ ሞቅ ብሎኛል። እኔ ጠጅ በጣም ሞቅ ነው የሚያደርገኝ። ዮኒ መጣና